ለምንድነው ንፍሮ ውጭ ላይ የሚነፈረው? ለምንድነው ቡናስ ከውጭ ላይ የሚፈላው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰላም ከሁላችን ጋር ይሁን። የዚህ ፕሮግራም ተከታታዮች እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል በሰላም በሕይወት በጤና እንኳን አደረሳችሁ፣ እንኳን አደረሰን። እናታችን ቅድስት ድንግል ማርያም የተወለደችው በሊባኖስ በረሃ ነው፣ በሊባኖስ ቦታ ነው። ይሄም ደግሞ ትንቢት ስላለ ነው። ጠቢቡ ሰሎሞን በመኃልየ መኃልይ ምዕራፍ 4 ከቁጥር 8 ላይ እህቴ ሙሽራዬ ሆይ ከሊባኖስ ነይ ብሏት ነበርና ትንቢቱ ይፈጸም ዘንድ እናታችን ቅድስት ድንግል ማርያም በሊባኖስ ተወልዳለች። ሌላው በሊባኖስ ከቤታቸው ወጥተው በስደት ነው የተወለደችው እናታችን ቅድስት ድንግል ማርያም። ምክንያቱ ምንድነው ካልን እናታችን ቅድስት ድንግል ማርያም በእናቷ በሐና ማኅፀን እያለች ብዙ ተአምራትን ታደርግ ነበር። ለምሳሌ አይነ ስውር አብርታለች በአንደኛ ደረጃ፣ በሁለተኛ ደረጃ የሞት አስነስታለች። ይሄ በትንሹ ነው። እስመ አልቦ ነገር ዘይሳኑ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና። ስለዚህ ክፉዎች የእናታችን የቅድስት ድንግል ማርያም በማኅፀን ሆና ይህን ሁሉ ተአምር ይህን ሁሉ ድንቅ ስራ ስትሰራ ያዩ ክፉዎች እነሆ ገና ሳትወለድ የዳዊት ዘር ናትና የሰሎሞን ዘር ናትና እነሱ ደግሞ ኢየሩሳሌምን 40 ዘመን ገዝተውናልና ሳትወለድ ይህን ሁሉ ተአምር ከሰራች ከተወለደች በኋላማ ምን ስራ ልትሰራ ነው ብለው ከሐና ማኅፀን ከእናቷ ማኅፀን እንዳለች ኢያቄም አባቷን ጨምረን በድንጋይ ቀጥቅጠን እንግደላቸው ብለው አሰቡ። የኛን መሞት የኛን መውደቅ የማይወድ አምላካችን ቅዱስ እግዚአብሔር ሁልጊዜም ለምህረት እየፈጠነ የሚመጣውን መጋቢ ሐዲስ ፍጡነ ረድኤት ቅዱስ ገብርኤልን ላከላቸውና ወደ ሊባኖስ ሂዱ አላቸው። እናታችን ቅድስት ድንግል ማርያም በሊባኖስ ተወልዳለች ማለት ነው፣ በስደት ተወልዳለች ማለት ነው። ስለዚህ ይሄ ትልቅ በዓል ነውና ዘመናችን የተባረከ ዘመን እንዲሆን አብዝተን ልንጸልይ ይገባናል። የእግዚአብሔር ቤተሰቦች እናታችን ቅድስት ድንግል ማርያምን ለምኝልን፣ ከአምላክሽ ከቅዱስ እግዚአብሔር አስታርቂን ልንላት ይገባል። ሌላው እንደሚታወቀው ሁሉ የግንቦት ልደታ አንደኛ ንፍሮ ይነፈራል። ንፍሮ ደግሞ ከቤት ተወጥቶ ነው፣ ከቤት ውጭ ነው። ለምንድነው ንፍሮ ውጭ ላይ የሚነፈረው? ለምንድነው ቡናስ ከውጭ ላይ የሚፈላው የሚለውን ስናየው ከፍ ያለ ሰፊ የሆነ ሃይማኖታዊ ዳራ አለው። እናታችን ቅድስት ድንግል ማርያም የተወለደችው ከእናት ከአባቷ ቤት ወጥታ ሐና ይዛት ሄዳ በሊባኖስ እንደሆነ ይታወቃል። ስለዚህ እናታችን ቅድስት ድንግል ማርያም የተወለደችው በስደት ቦታ ነው፣ የተወለደችው ባልተመቻቸ ቦታ ነው በማለት እነሆ ኢትዮጵያውያን ያማረ ቤታቸውን ትተው ሶፋውን ትተው ውጭ ላይ ጎዳና ላይ ያፈላሉ ማለት ነው። ይሄ ደግሞ ለምንድን ነው የሆነው ከተባለው ብዙ እናቶች ያላቸው ባለሀብቶች ገንፎውን አምጥተዋል፣ ለአራስ የሚሆነውን እርጎውን አምጥተዋል፣ ለአራስ የሚሆነውን። ነገር ግን አንዲት የኔ ቢጤ ድሃ ምን ላቅርብ እያለች ትጨነቅ ነበረ። ከቤቷ ስትፈልግ ምንም ነገር የላትም። ነገር ግን በጣም ትንሽ የሆነች ስንዴ ታገኛለች። እችን ስንዴ ቆልቼ በወስዳት እንደሚታወቀው ሁሉ የአራስ ጥርስ ቆሎ ሊቆረጥም አይችልም፣ ቆሎ ሊበላ አይችልም። እችንማ ንፍሮ ላድርጋት አለችና አነፈረችና ወደ ሐና ወደ እናታችን ወደ ቅድስት ድንግል ማርያም እናት ወሰደቻት ማለት ነው። የእናታችን የቅድስት ድንግል ማርያም እናት ሐና ብዙ ከመጣላት ምግብ መጀመሪያ የቀመሰችው ይችን ንፍሮ ነው ማለት ነው። ስለዚህ ንፍሮ በውጭ የሚነፈረው ይሄ ነው። ምዕመናን ልብ ልለው የሚገባን በአይድ አምልኮ መቀላቀል እንዳይኖር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥርት ያለ ሃይማኖት ነው ያላት። ውጭውን የምናፈላው የእናታችን የቅድስት ድንግል ማርያምን መሰደድ ከቤት መውጣት ልናስ ነው እንጂ ሌላ ባይድ አምልኮ ልንቀላቀል አይደለምና ከባዕድ አምልኮ ከክፉ ስራ ርቀን የእናታችን የቅድስት ድንግል ማርያምን በዓል አክብረን በረከተ ስጋ በረከተ ነፍስ አግኝተን ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን የሚጠቅም ስራ እንድንሰራ የቅዱሳን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ሁላችንን ይርዳን። የእናታችን የቅድስት ድንግል ማርያም እናትነት አማላጅነት አይለየን። በዓሉን የሰላም ያድርግልን። ይቆየን።